ጤና ይስጥልኝ እጅግ የተወደዳችሁና የተከበራችሁ የዩቲዩብ ቻናል ቤተሰቦች ወቅታዊና ሰበር መረጃ ይዤ ቀርቤያለሁ። በሐመር ነኝ። መረጃዎች በዩቲዩብ ቻናል ላይ ሲጫኑ ቀድሞ ወደ እናንተ እንዲደርስ ቻናሉን ሰብስክራይብ ማድረግና የደወል ምልክቱን መጫኑን አትርሱ። ወደ ሰበር መረጃ ስንሻገር ከ5 ቀናት በፊት ጃንዋሪ 28 2026 የኢትዮጵያ አየር መንገድ ያከራያቸው 2 አውሮፕላኖች በኒጀር ታጣቂዎች በኒጀር አየር ማረፊያ ጥቃት ተፈጸመባቸው። ጥቃቱን አስመልክቶ የኒጀር ወታደራዊ መሪ ስለ ጥቃቱ ፈረንሳይ፣ ቤኒንና አይቮሪ ኮስትም ተጠያቂ ናቸው ብለዋል። የኢትዮጵያ አየር መንገድ ስለሚያከራያቸውና ከተለያዩ አፍሪካ ሀገራት ጋር ስላለው አጋርነትን ጨምሮ አሁን በኒጀር አየር ማረፊያ ስለተከሰተው ጥቃት የሀገሪቱ ጀነራል መሪ አብዱራህማን ቲያኒ እነማንን ተጠያቂ እንዳደረጋቸው የማጋራችሁ ይሆናል። አብራችሁን ቆዩ። 5 ቀናት በፊት ባለፈው ረቡዕ ዕለት ጥር 28 2026 የኢትዮጵያ አየር መንገድ ለኒጀር አየር መንገድ ያከራያቸው 2 አውሮፕላኖችን በታጣቂዎች በኒጀር አየር ማረፊያ ውስጥ ጥቃት ተፈጸመባቸው። ጥቃት የደረሰባቸው አውሮፕላኖች በቁጥር 3 ሲሆኑ ሁለቱ የኢትዮጵያ አየር መንገድ ንብረት ሲሆኑ እንደ አቪዬሽን ሴፍቲ ኔትወርክ እና ፍላይት ራዳር 24 መረጃ አንደኛው አውሮፕላን ኢቲ-ቢቢቢ ቦይንግ 737 የተመዘገበና 3 ዓመት የሥራ ዕድሜ ብቻ እንዳለውም ተገልጿል። ሁለተኛውም አውሮፕላን ኢቲ-ቢኤች ቦይንግ 737 800 በሚል ቁጥር የተመዘገበ ሲሆን አውሮፕላኑም ከፍተኛ ጉዳት ደርሶበታል ተብሏል። የኢትዮጵያ አየር መንገድ ለተለያዩ የአፍሪካ ሀገራት አውሮፕላኖችን ያከራያል። በአንዳንድ የአፍሪካ ሀገራት ውስጥም እስከ 49% ያህል በአጋርነት እንደሚያስተዳድርም ይታወቃል። አሁን ጉዳት የደረሰበት 2 የኢትዮጵያ አየር መንገድ ንብረት የሆኑ አውሮፕላኖች አየር መንገዱ ለኒጀር አየር ማረፊያ ያከራያቸውና የኒጀር አየር መንገድም የኢትዮጵያ አየር መንገድ አጋር መሆኑም ይታወቃል። በኒጀር ጥቃት በተፈጸመባቸው አውሮፕላኖች ጀርባ የፈረንሳይ፣ የቤኒን እና የአይቮሪ ኮስት እጅ አለበት ሲሉ የሀገሪቱ ወታደራዊ መሪ ወንጅሏቸዋል። በኒጀር ዋና ከተማ ኒያሚ በሚገኘው ዓለም አቀፍ አየር ማረፊያና የአየር ኃይል ጦር መንደር ረቡዕ ሌሊት ጥር 28 2026 የተከሰተውን የተቀናጀ የአየር ጥቃት ተከትሎ የኢትዮጵያ አየር መንገድ ንብረት የሆኑት 2 አውሮፕላኖች መመታታቸውና አንደኛው ላይ ከፍተኛ ጉዳት እንደደረሰም አቪዬሽን ሴፍቲ ኔትወርክ እና ፍላይት ራዳር 24 በትናንትናው ዕለት የካቲት 1 2026 ይፋ አድርገዋል። የኒጀር ወታደራዊ መሪ ጀነራል አብዱራህማን ቲያኒ ለሀገሪቱ ብሔራዊ ቴሌቪዥን በሰጡት መግለጫ የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን፣ የቤኒኑ ፓትሪክ ታሎን እና የአይቮሪ ኮስቱ አላሳን አውታራ ለጥቃቱ የገንዘብ ድጋፍ ያደረገው የጥቃቱ ረጂ አጋሮች ናቸው በማለት ከሷቸዋል። አክለውበትም እስካሁን ድረስ እኛ የነሱን ጩኸት በበቂ ሁኔታ ሰምተናል። አሁን ደግሞ የኛን ከፍ ያለና አስፈሪ ድምጽ ለመስማት ዝግጁ ሊሆኑም ይገባል በማለት ጠንካራ ማስጠንቀቂያም ሰጥተዋል። ጀነራሉ የአየር መከላከያ መንደሩን በመከላከል ረገድ አጋርነታቸውን ላሳዩ የሩሲያ ወታደሮች ምስጋና ይቸራቸውም ብሏል። ይህ ጥቃት ኒጀር፣ ማሊና ቡርኪና ፋሶ ከምዕራባውያን ጋር ያላቸውን ግንኙነት አቋርጠው ወደ ሩሲያ መዞራቸውን ተከትሎ በቀጠናው እየተባባሰ የመጣ የጸጥታ ስጋት በግልጽ የሚያሳይ መሆኑንም ፖለቲካ ተንታኞች ገልጸዋል። በአየር መንገዱ ጥቃት ወቅት በአውሮፕላኖች ውስጥ የነበሩ መንገደኞችና የበረራ ሰራተኞች አለመኖራቸውና በሰው ሕይወት ላይ ጉዳት አለመድረሱን አረጋግጠዋል። እጅግ የተወደዳችሁና የተከበራችሁ አድማጮቼ በሌላ መረጃ እስክንገናኝ ድረስ ሰላም ቆዩልኝ።